ሃይ ዩቲዩብ እንዴት ናችሁ? የዘንድሮ ምርጫ በጣም ብዙ ነገሮችን እያስተናገደ ነውና የደረስንበት የድንቁርና ጥግ ምን ያህል ነው የሚለውን አንድ ቪዲዮ እዚህ ጋር አስገባላችኋለሁ፣ ታዩታላችሁ። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ለንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ። ስለ ኢትዮጵያ ትንቢት ልናገር ነው። ትንቢቱን ጻፉ። እኔ እግዚአብሔር የተናገረ ነገር ነብይ እንደዚህ ማይወለወል ቀጥታ እንደዚህ ለባብሼ ማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አልሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። ይሄ ማለት 360% ለምልክትም ዝግጁ ነኝ። አራት ምልክት ነው የምናገረው። የመጀመሪያው ምልክት ስለ ወቅታዊ ምርጫ ይሄ ውድድር ላይ ናቸው ያሉ ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰበ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ ምልክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከሚትላችሁ ገንዘብ ትልልቅ አገራት ከሚትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ለንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ፣ እዚህ ቸርች ውስጥ ደግሞ ወላታ አለ፣ እዚህ ቸርች ውስጥ ደግሞ የተለያየ ብሔሮች አሉ። ብሔርና ብሔረሰብ የሚባል እዚህ ውስጥ አለው። ሁላችሁ እርስ በርስ ከተዋደዳችሁ የኢየሱስ ፍቅር ከገባችሁ እርስ በርስ ከተዋደዳችሁ የህይወት ውሃ ምንጭ ከናንተ ውስጥ ይወጣል። ጠቅላይ ሚኒስትር ዶክተር አብይ ጨምሮ የከተማችንን ክቡር ከንቲባ ወረዳ ላይ ያሉትን ክበቧቸው፣ አካባቢው ላይ ያሉትን ክበቧቸው። በመሪዎቼ ላይ፣ በጠቅላይ ሚኒስትሬ ላይ፣ በከተማ ከንቲባዬ ላይ፣ በክልል ፕሬዝዳንቴ ላይ የተሰራ መሳሪያ አላስነካም። መሪን አላስነካም። አገልጋዮቼን እነሱን በደሙ ስሸፍን ኢትዮጵያን ነው መሸፈን። ስቡስ እንግዲህ ይሄ ሰው መጀመሪያም ተመርጦ በምርጫ ተወዳድሮ ለሀገር የሚጠቅም ነገር አድርጎ አይደለም የመጣው እንደምናውቀው ማለት ነው። አሁን ደግሞ ይሄ ሁሉ የሰው ልጅ ደም እንደ ጎርፍ እየጎረፈ ክርስቲያኖች ስፔሲፊካሊ ኦርቶዶክሶች እንደዚህ እየታረዱ እየሞቱ ሴቶች እንደዚህ እየተደፈሩ ትግራይ ክልል ያለው የሴት ልጅ መደፈር ሞት ጄኖሳይድ እንደምናውቀው ነው። አማራ ክልል ደግሞ አሁን እንደገና በአዲስ ጦርነት አለ። ሴቶች እየተደፈሩ ነው። ህፃናት ትምህርት ቤት ዝግ ነው። ይሄ ሁሉ ባለበት ነገር ውስጥ አስቡ እንደዚህ አይነት ድንቁርና እንደዚህ አይነት መሃይምነት የነገሰበት ሀገር ሆኖ ሌላኛው በጣም የሚያስገርመው ነገር ከማጋ ነው የሚወዳደረው ብልጽግና ከማጋር ተወዳድሮ ነው የሚመረጠው ለምርጫ የሚቀርበው ዘንድሮ ያሸንፋል ቀጣይ ዓመት ያሸንፋል እያለ ነው። ከማጋር ተወዳድሮ ነው ወገኖች ከማጋር ተወዳዳሪ በሌለበት ታስታውሳላችሁ አይደል? ይሄ ሙቪ ታስታውሳላችሁ ይሄን ሙቪ? አዎ እንደዚህ ነው እንግዲህ ተወዳዳሪ በሌለበት ከማጋ ተወዳድሮ ነው የሚሸነፈው ያለው ራሱ ነው። ተፎካካሪውን በሙሉ አባሯል፣ ከሀገር እንዲሰደዱ አድርጓል፣ በብዛት ታስረዋል። እና ምን እየታሰበ ነው ወገኖች? እስከ መቼ ነው የምንችለው? ከዚህ ድንቁርና እግዚአብሔር ይጠብቀን። በዚህ ደረጃ መደንቆራችን ያሳዝናል። መልካም ቀን ይሁንላችሁ።